የመካከለኛው ምስራቅ ሰማይ በድጋሚ በባሩድ ጭስ እየታፈነ ነው። ዓለም ትንፋሿን ዋጣ እያደረገች የምትጠብቀው አንድ ውሳኔ ነው። ከዋሽንግተን እስከ ቴልአቪቭ፣ ከሞስኮ እስከ ዋሽንግተን የሁሉም አይኖች የሚያርፉት በቴህራን ቤተ መንግስት ውስጥ በሚኖሩት በዚህ ሚስጥራዊ ሰው ላይ ነው። እኚህ ሰው ተራ ፖለቲከኛ አይደሉም። የአንድ ሀገር መሪ ብቻ አይደሉም። እሳቸው የመካከለኛ ምስራቅን የጂኦፖለቲካዊ ካርታ የመቀየር አቅም ያላቸው፣ የእሳት ቀለበት የመክተት ብቸኛ ስልጣን ያላቸው ሰው ናቸው። በአሜሪካ ላይ ሞት እያወጁ ለ45 ዓመታት የዘለቁ የአሜሪካ ማዕቀብ ተቋቁመው የኒውክሌር አቅማቸውን የገነቡ እና በመላው ክልሉ የታጠቁ ኃይሎችን እንደ ሸረሪት ድር የዘረጉ እኚህ ሰው ማን ናቸው? አሜሪካ ከምድራቸው ለማጥፋት የሚዝቱት አያቶላ አሊ ካህሚኒ በእርግጥ አቅም አላቸው ወይስ ይህ የፖለቲካ ጨዋታ ነው? ከሁሉ በላይ ደግሞ በዚህ በተወጣጠረ ሰዓት በዋሽንግተን ላይ የሚያሳርፉት ቀጣይና አስፈሪ ውሳኔ ምን ሊሆን ይችላል? ዛሬ ወደ ቴህራን ጓዳዎች ዘልቀን እንገባለን። የታሪክ መዛግብትን ገልጠን ስንመለከት የዓለም ፖለቲካ ለረጅም ጊዜ ሲያዘዋውሩ የነበሩ መሪዎችን እናገኛለን። ነገር ግን እንደ አሊ ካሚኒ አይነት ውስብስብና የማይገመት መሪ ማግኘት ይከብዳል። በምዕራብ ዓለም የጥላ ንጉስ በመባል የሚታወቁት ካሚኒ የኢራን እስላማዊ ሪፐብሊክ የበላይነት ጠባቂ ብቻ ሳይሆኑ የመጨረሻው ቃል ባለቤት ናቸው። ፕሬዝዳንቶች ይወጣሉ፣ ይሄዳሉ፣ ፓርላማዎች ይለዋወጣሉ። ነገር ግን ካሚኒ እንደ አለት ጸንተው አሉ። እኚህ የ85 ዓመታት በቀኝ እጃቸው የያዙት ስልጣን የአሜሪካ ፕሬዝዳንቶችን እንቅልፍ የሚነሳ ነው። ታዲያ ይህ ሁሉ ጥላቻ ከየት መጣ? ኢራንና አሜሪካ ለምን አይታረቁም? ወደ ኋላ እንመለስ። እንደ አውሮፓውያን አቆጣጠር በ1939 በምስራቃዊ ኢራን መሻሂድ በተባለች ቅዱስ ከተማ የተወለዱት ያደጉት ቤት ድህነት የነገሰበት፣ ነገር ግን ሃይማኖታዊ ትምህርት እንደ ውሃ የሚጠጣበት ነበር። ነገር ግን በወጣትነታቸው የሻ መንግስት በመቃወም አብዮት እንቅስቃሴ ጀመሩ። በወቅቱ ኢራን የአሜሪካ የቅርብ ወዳጅና የመካከለኛው ምስራቅ ፖሊሲ ነበረች። ካሚኒ ይህን ግንኙነት እንደ ባርነት ነበር የሚመለከቱት። ለዓመታት ታስረው ተሰቃይተው በስለላ ድርጅቶች ክትትል ስር ውለዋል። ይህ መከራ ግን አላደከማቸውም። ይልቁኑ ለአሜሪካና ለምዕራቡ ዓለም ያላቸውን ጥላቻ አጠናከረላቸው። እንደ አውሮፓውያን አቆጣጠር በ1979 እስላማዊ አብዮት ሲፈነዳ ካሚኒ ግንባር ቀደም ተዋናይ ነበሩ። የአብዮቱ መሪ አያቶላ ሩሆላ ኬሚኒ ቀኝ እጅ በመሆን አዲሱን ኢራን መገንባት ጀመሩ። በ1981 በቦምብ ጥቃት ቀኝ እጃቸውን ሽባ ቢሆኑም ይህ ጉዳት እንደ ሕያው ሰማዕትነት ምልክት በመቁጠር የፖለቲካ ጉዟቸውን ቀጠሉ። በ1989 ኬሚኒ ሲያርፉ ማንም ያልጠበቀው ነገር ተፈጠረ። ብዙዎች የሃይማኖት ሊቅ አይደሉም ብለው ሲያጣጥሏቸው የነበሩ ካሚኒ የኢራን የበላይ መሪ ተብለው ተሾሙ። ከዚያች ቀን ጀምሮ ላለፉት 3 ዓመታት ኢራንን በብረት እጅ እየመሩ ይገኛሉ። አያቶላ ካሚኒ ለመረዳት የእሳቸውን የዓለም እይታ መረዳት ያስፈልጋል። ለእሳቸው ዓለም በሁለት የተከፈለች ናት፣ ጨቋኞችና ተጨቋኞች። አሜሪካ በእሳቸው አጠራር ታላቁ ሰይጣን የጨቋኞች መሪ ናት። ይህ ለእሳቸው የፖለቲካ አቋም ብቻ አይደለም፣ የሃይማኖት እምነት አካል ነው። አሜሪካን መታገል ማለት ለእግዚአብሔር መታገል እንደሆነ አጥብቀው ያምናሉ። ይህ እምነት ነው እንግዲህ ለድርድርና ለዲፕሎማሲ ዝግ ያደረጋቸው። አሁን ላይ ያለው ጥያቄ ይህ ታሪካዊ ጥላቻ ወደ ምን አይነት እርምጃ ይቀየራል የሚለው ነው። ኢራን በአሁኑ ሰዓት በታሪክ አደገኛ በተባለ መስቀለኛ መንገድ ላይ ትገኛለች። በአንድ በኩል የምዕራቡ ዓለም ማዕቀብ ኢኮኖሚዋን አሽመድምዶታል። በሌላ በኩል ደግሞ የውስጥ ተቃውሞች መንግስታቸውን እየፈተኑ ነው። ነገር ግን ካሚኒ ወደኋላ የሚያፈገፍጉ ሰው አይደሉም። እንዲያውም ውጥረት በበረታበት ቁጥር አጸፋቸው ይበልጥ ጠንካራ እየሆነ መጥቷል። የኢራን ቀጣይ ውሳኔ በአሜሪካ ላይ ምን ሊሆን ይችላል? ይህንን ለመመለስ የካሚኒ የስትራቴጂ ካርታዎች መመርመር አለብን። እሳቸው የሚጫወቱት የቼዝ ጨዋታ እንጂ የቦክስ ፊልም አይደለም። የቦክስ ፊልሚያ ቢሆን ኖሮ አሜሪካ በወታደራዊ ኃይሏ ኢራንን በደቂቃዎች ውስጥ ታንበረክክ ነበር። ነገር ግን ካሚኒ የሚጠቀሙት ያልተመጣጠነ ጦርነት ስልት ነው። የመጀመሪያውና ዋነኛው የካሚኒ ቀጣይ እርምጃ የእሳት ቀለበት ማጥበቅ ነው። ኢራን በቀጥታ አሜሪካን ከመውጋት ይልቅ በመካከለኛው ምስራቅ የገነባቻቸውን የውክልና ጦርነቶች ታፈርሳለች። በሊባኖስ ሂዝቦላ፣ በየመን ሁቲዎችን፣ በጋዛ ሐማስ እንዲሁም በኢራቅና ሶሪያ ያሉ ሚሊሻዎች የካሚኒ ረጅም እጆች ናቸው። ቀጣይ ውሳኔ እነዚህ ቡድኖች ተጠቅማ በአሜሪካ የጦር ሰፈሮችና ፍላጎቶች ላይ የተቀናጀ ጥቃት መክፈት ሊሆን ይችላል። ይህ አሜሪካን ወደ አላስፈላጊ ጦርነት እንድትገባ በማድረግ በገንዘብና በኃይል በሰው ኃይል
እንድትዳከም ያደርጋታል። ካሚኒ አሜሪካ ከአፍጋኒስታን ጋር እንደመጣች ሁሉ ከመላው መካከለኛ ምስራቅ እንድትወጣ እናደርጋለን ብለው በይፋ አዝተዋል። ሁለተኛውና ዓለምን የሚያስጨንቀው ጉዳይ የኒውክሌር ካርታ ነው። አያቶላ ካሚኒ በሃይማኖታዊ አዋጅ የኒውክሌር ቦምብ መስራት ክልክል ነው ቢሉም የምስራቁ ዓለም ስላለ ተቋማት ግን ኢራን ለቦምብ ማምረት የሚያስፈልጓትን ዩራኒየም ለማከማቸት ከጫፍ መድረሷን ይገልጻሉ። ቀጣዩ የኢራን እርምጃ ከዓለም አቀፍ የኒውክሌር ስምምነት ሙሉ በሙሉ በማውጣት ቦምብ ወደ መስራት መሸጋገር ሊሆን ይችላል። ይህ ውሳኔ ከተወሰነ አሜሪካና እስራኤል ዝም ብለው አይመለከቱም። ይህ ማለት ደግሞ ቀጣዩ ጦርነት ማለት ነው። ካሚኒ ይህንን ያውቃሉ። ነገር ግን አሜሪካን ለማስፈራራትና ማዕቀቦችን ለማስነሳት ይህን ካርታ እንደ የመጨረሻ ማስጠንቀቂያ ሊጠቀሙት ይችላሉ። ሶስተኛው ስልት የሆርሙዝ ባህረ ሰላጤ መዝጋን ነው። የዓለም የነዳጅ ንግድ የደም ስር የሆነው ይህ ጠባብ ባህር በኢራን ቁጥጥር ስር ነው ማለት ይቻላል። ካሚኒ አሜሪካን ማዕቀቧን ካጠናከረች እኛ ካልሸጥም ማንም አይሸጥም በሚል መርህ ባህሩን የመዝጋት ወይም የመርከቦችን እንቅስቃሴ የማወክ እርምጃ ሊወስዱ ይችላሉ። ይህ የነዳጅ ዋጋን ሰማይ እንዲነካ ያደርገዋል። የአሜሪካና የአውሮፓ ኢኮኖሚ ያናጋል። ይህ ለእሳቸው የኢኮኖሚ ጦርነት አጸፋ ነው። አያቶላ ካሚኒ በቅርቡ ለወታደራዊ አዛዦች በሰጡት ንግግር ጠላት ከሚያስበው በላይ ጠንካሮች ነን ሲሉ ተደምጠዋል። ይህ የሚያሳየው ኢራን የተራቀቁ ሚሳኤሎች እና ድሮኖች በብዛት ማምረቷን ነው። በተለይም ሩሲያ በዩክሬን ጦርነት የኢራን ድሮኖችን መጠቀሟ የቴህራን ወታደራዊ አቅም ለዓለም አሳይቷል። ቀጣይ ውሳኔ እነዚህ ረጅም ርቀት ተምዘግዛጊ ሚሳኤሎች በአሜሪካ የጦር መርከቦች ላይ የመሞከር ወይም የማነጣጠር ስጋት ነው። ግን እዚህ ጋር አንድ ወሳኝ ጥያቄ ይነሳል። አያቶላ ካሚኒ እብድ ናቸው ወይስ ስልታዊ ተጫዋች? ይህ ብዙዎች እንደሚያስቡት እሳቸው በስሜት የሚነዱ አይደሉም። እያንዳንዱ እርምጃቸው የሚወሰዱት በጥንቃቄ ነው። አሜሪካ በቀጥታ መውጋት የራሳቸው መንግስት ማክተም እንደሆነ ጠንቅቀው ያውቁታል። ስለዚህ የእሳቸው ቀጣዩ ውሳኔ በጦርነትና በሰላም መካከል ያለውን ቀጭን ገመድ መራመድ ነው። አሜሪካን ለማዳከም ክልላዊ ኃይሎቿን ለማሳየት፣ ነገር ግን አጠቃላይ ጦርነት ውስጥ ላለመግባት የሚደረግ የሂሳብ ስራ ነው። ሆኖም ሁኔታው እየተቀያየሩ ነው። በቅርቡ የተከሰቱት የጄኔራል ቃሲም ሱሌማን ግድያ እና ሌሎች ከፍተኛ የጦር መሪዎች መገደል በካሚኒ ላይ የበቀል ጫና ፈጥሯል። የውስጥ ደጋፊዎች ለምን ዝም አልን የሚል ጥያቄ እያነሱ ነው። ይህ ጫና ካሚኒ ወደ ተሳሳተ ውሳኔ ሊገፋፋቸው ይችላል የሚል ስጋት አለ። አንድ የተሳሳተ ሚሳኤል፣ አንድ የተሳሳተ ድሮን ጥቃት ዓለምን ወደ ሶስተኛ የዓለም ጦርነት ሊቀይር ይችላል። ካሚኒ ፖለቲካ አንጻር ስንመለከት ነገሮች ውስብስብ ናቸው። በዋሽንግተን የሚደረጉ ምርጫዎች እና የፖሊሲ ለውጦች በቴህራን ቤተመንግስት ውስጥ በንቃት ይከታተላሉ። ካሚኒ የአሜሪካን የውስጥ ክፍል እንደ መልካም አጋጣሚ ነው የሚቆጥሩት። አሜሪካ በውስጥ ፖለቲካ በተጠመደችበት ቁጥር ኢራን በውጭ ጉዳይ ላይ እጇን ታራዝማለች። ቀጣይ ኢራን እርምጃ ከአሜሪካ ተቀናቃኞች ማለትም ከቻይና እና ከሩሲያ ጋር ያለውን ወታደራዊና ኢኮኖሚያዊ ትብብር ወደ አዲስ ደረጃ ማሸጋገር ነው። ይህ አሜሪካን በዓለም አቀፍ መድረክ ተጽዕኖዋን እንድታጣ ለማድረግ የሚደረግ ስትራቴጂካዊ ነው። ወደ ግላዊ ህይወታቸው ስንመለስ ካሚኒ በጣም ቀላል የሚባሉ ህይወት ነው የሚኖሩት። በቅንጦት አይታወቁም። ነገር ግን ለኪነ ጥበብና ለስነ ጽሁፍ ልዩ ፍቅር አላቸው። የግጥም መጽሐፍ ያነባሉ፣ ከባህል ሰዎች ጋር ይሰበሰባሉ። ይህ የዋ የሚመስል ባህሪያቸው ግን በፖለቲካው ውሳኔዎች ላይ የሚታየውን ጭካኔ አይቀይረውም። ተቀናቃኞቻቸውን ለማፈን ኢንተርኔት ለመዝጋትና ህዝባዊ አመጾችን በኃይል ለመጨፍለቅ አላመነቱም። ለእሳቸው የመንግስቱ ደህንነት ለሁሉም የበላይነት ነው። ምክንያቱም ይህ መንግስት የእግዚአብሔር መንግስት እንደሆነ ያምናሉ። መንግስትን መቃወም እግዚአብሔርን መቃወም ነው።